ስሜ ውባዩ ሻሾ እባላለሁ። ስራዬ ሚድዋይፍ ነኝ። በዲዳብሊው ሄልዝ ሴንተር ኤምኤስኤች ኮኦርዲኔተር ነኝ። ሚድዋይፍ አንድ እናት እንደዚህ ምጧ በርቶ በሚቸገርበት ሰዓት የሚያግዝ ባለሙያ ነው። የዕለቱ ላይ በዚህ መልኩ ጀምሯል። በርቺሽ ከደቂ የመጨረሻ ነሽ በቀጨርሰሽ ዳኪ በሰላም ወልዳለች። ስለዚህ እሷም ህፃኗም ደህና ነው። Oke, sumirra dale naga sabla der dale barikan ipi asip dale amba kama dan besar gedam tanggalu fam hoppe jira kemale gargara me galasoma ተወለድኩበት ቦታ እንዳጋጣሚ ሆኖ በተራማ ቦታዎች ነበርና እዛ ቦታዎች ላይ እናቶች ከወሊድ ጋር የተያያዘ በጣም ብዙ ችግሮች ገጥሟቸው ነበር። ያ ማለት በጣም ደም ስለሚፈሳቸው ከዛ ጋር የተያያዘ የሚሞቱ እናቶችም ነበሩ። የጨቅላ ህጻናት ሞት ነበር። ያ ደግሞ እኔ በልጅነቴ ይህን ትምህርት እንድማር ወይ ደግሞ ይህን ሙያ እንዲኖረኝ ፍላጎት እንዲኖረኝ አግቷል። በየወሩ መንዝሊ ፕሬግናንት ውመንስ ኮንፈረንሶች እናዘጋጃለን። ከሄልዝ ጋር ሪሌትድ ደግሞ ሄልዝ ኤዱኬሽን ይሰጣል። ያ ደግሞ ምን ያደርጋል? ኮሚኒቲ ይበልጥ ሄልዝ ሴኪንግ ቢሄቪየር እንዲጨምር ወደ ፋሲሊቲ ዴሊቨሪ እንዲጨምር ኤንሲ ፎሎ አፕ በጣም እንዲጨምር ስላደረጋል በዚህ መልኩ ያው ኮሚኒቲ ውስጥ እንጌጅ እያደረግን ነው። ዩኤንኤፍፒ የተለያዩ ድጋፎችን ለፋሲሊቲያችን በተለይ ደግሞ ለዲዳብሊው ሄልዝ ሴንተር የተለያዩ ድጋፎች አድርጎልናል። ሪሰስቴሽን ኪቶች፣ ዴሊቨሪ ኪቶች፣ ራዲያንት ዋርመሮች፣ በተለይ አልትራሳውንዶች እና የተለያዩ እርዳታዎችን ለፋሲሊቲያችን ማድረግ ችለዋል። እንደ አንድ ሚድዋይፍ እነኚህ እቃዎች የሚሰጠውን አገልግሎት ደረጃ መጠበቅና ኳሊቲ ኬር ለእናቶችና ለህፃናት እንዲሰጥ ስለረዳኝ በጣም ተመችቶኛል። ብዙ እናቶች ተጠቅቻለሁ። በዚህ ሙያዬ በጣም ደስተኛና በሙያዬም እኮራበታለሁ። ስለዚህ ሁላችሁ ሚድዋይፎች ጠንክራችሁ ስሩ። በጣም የሚያኮራ ሙያ ነውና በርቱ ለማለት ፈልጋለሁ።